ያልፋሉ። ነገር ግን ሚዛን የሚጀምረው ከአንድ ቀላል ቦታ ነው። እርሱም እግዚአብሔርን ማስቀደም ነው። እርሱን ማዕከላችን ስናደርግ ግራ መጋባት ይጠፋል፣ ዓላማም ግልጽ ይሆናል። እግዚአብሔርን መጀመሪያ ስናደርገው የሕይወት ጫጫታ ጸጥ ይላል። እግዚአብሔር ከሁሉ ነገራችን በላይ ከፍ ብሎ ሲቀመጥ ሁሉም ነገር መስመሩን ይይዛል። ጉዳዩ ስለ ፍጽምና ሳይሆን ስለ አቅጣጫ ነው። የእርሱን መንገድ ለመከተል በመረጥክበት ቅጽበት እርምጃዎችህ መረጋጋት ይጀምራሉ። ዕቅዶችህን አሳልፈህ በሰጠህበት ቅጽበት ማንም ሊዘጋው የማይችለው ደጅ ይከፈታል። ይህ እውነት ውስብስብ አይደለም፣ ነገር ግን ጽናትን ይጠይቃል። በጸጥታም ሆነ በማዕበል ጊዜያት ውስጥ እምነትን ይጠይቃል። ውጤቱ ባይታይም እንኳ በእግዚአብሔር እንድትታመን ይጋብዝሃል። መሰረቱን ችላ የሚል ገንቢ ግንቡ ሲፈርስ ያያል።